بسم الله وعلى بركة الله ولا حول ولا قوة إلا بالله والصلاة والسلام على رسول الله يا قوم السلام عليكم ورحمة الله تعالى وبركاته تاريخون يكتلنا موسانا خدير كويتا تاريخو قرآن است كهاولت بلا انكزوج يتسطو تاريخنا بحديثم سفي مابراريا تدرغولتال سدستو የሐዲስ መጽሐፎች ኢማም አህመድን ጨምሮ ዘግበውታል በተጨማሪም የታሪክ መጽሐፎች እነ ኢብኑ ከሲር እነ ኢብኑ አሲር እነ ጠበሪ የዘገቡት ታሪክ ነው በታሪክ በሐዲስ በቁርአን ሰፊ ትንታኔ ተሰጠው ነው ጥልቅ አስተምህሮቶችን በአላህ ፍቃድ እናወጣለን መዞሪያችን ዕውቀት ላይ ይሆናል ኢንሻአላህ ዕውቀት ስለምና የሰጠው ቦታ ከነቢዩላህ ሙሳ እና ኸዲር ታሪክ ምንማረው ምስል ነው ነቢዩላህ ሙሳ አለይሂ ሰላም ኸዲርን ለመገናኘት አላህን እንደጠየቁ ታሪኩ ላይ እናነሳለን ነገሩ እንዲህ ነው يقول كما في الحديث عند البخاري لين تزجبوا عبد الله بن عباس يقول حدثنا أبي بن كعب سيد القراء وريون زجبا ونجرن الان قال النبي صلى الله عليه وسلم نبياتشن دي بلوالو إن موسى قام خطيبا في بني إسرائيل عندك النبي الله موسى حزب اللي استمر بني إسرائيل حزبوچو محل قومة مكراتشو قسساتشو لبوچ تمسسو عينوچ عنبو بنققرو محل عند قلسب تنسانا أي الناس أعلم يا موسى هلو أنت موسى بوقت بلاچو كسوچ مان نوالو نبي الله موسى عليه السلام ሲያስቡት ራሳቸው እንደሆኑ አሰቡ ያደጉት ፍርዓውን ቤት ውስጥ ነው ተርቢያ አግኝተዋል ጥሩ ኤጁኬሽን ወስደዋል ሲደመር ተውራት ወርዶላቸዋል አላህን ከሊሙላህ ያናገሩ ነብይ ናቸው ከኡሉል ዐዝም ሚን الرسل ከአምስቱ የአላህ ምርጥ ነብያቶች አንዱ ናቸው ስለዚህ መልሳቸው ምን ይጠበቃል እኔ አሉ يقول النبي صلى الله عليه وسلم من يلالو فعاتب الله عليه الله وكسو إذ لم يرد العلم إليه الله يعلم بالمعنته الله موسى وكسو فأوحى الله إليه كزام لنبي الله موسى وحي تلاك إن لي عبدا بمجمع البحرين وبحروتشو مجناني علي من وران باري علي هو أعلم منك موسى كانت السبوكة بلطال የሚል ወህይ ወረደ ይሄ ሲወርድ ሚበልጣል ለሲባል እኛ የሚሰማን ስሜት ሌላ ነው እርሳቸው ምን አሉ ያ ረቢ አና ለቤ እንዴት ላገኘው ወከይፈ ለቤ የት ነው ማገኘው እንዴት ላገኘው አሉ አላህ ምልክት ሰጣቸው አንተ ሙሳ በፖርሳ ውስጥ አሳ ይዘህ ተጓዝ የወንዙ መገናኛ እስክደርስ ድረስ فحيثما فقدت الحوت አሳውን ያጣህበት ቦታ ላይ فهو ثم እሱን እዛ ቦታ ታገኘዋል ነቢ ሙሳ ደረሳቸውን ዩሽዕ ኢብኑ ኑን የተባለውን ከርሳቸው ህልፈት በኋላ ልክ አቡበክር ሲዲቅ በዚህ ኡማ ላይ ምትክ ሆኖ እንዳገለገለው ነብይ ሆኖ በኒ እስራኤሎችን የመራን ወጣት ይዘው እንቅስቃሴ ጀመሩ የዕውቀት ፍለጋው ረጅም ጉዞ ሊጀመር ነው እንቅስቃሴ ያደረጉ ዩሽዕ ኢብኑ ኑንን ሐላፊነት ሰጡት አሳውን ፖርሳው እስከቶታል እሱን ያዝ እሱን ምታጣውን ቦታ ትነግረኛለህ አሉት ጉዞ ተጀመረ ጉዞውን አላህ እንዲህ ሲል ይተርክልናል وإذ قال موسى لفتاه ሙሳም ለወጣቱ እንዲህ ብሎ በነገረው ጊዜ ሆነውን ለኡመቶቻው ሳይላቸዋል لا أبرح አላርፍም حتى أبلغ مجمع البحرين የባህሮቹ መገናኛ እስክደርስ ድረስ أو أمضي حقبا አለም ለአመታት እስክጓዝ ድረስ እኔ ማርፍ አይደለም ብሎ ያለ ጊዜ ሆነውን ለኡመቶቻው ሳይላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም حقبا حقب جمع حقبة plural form حقبة ማለት ደግሞ ከ80 እስከ 100 አመት ይገመታል حقب plural ነው እንግዲህ ብዙ ቁጥር ለ100 አመታት እስክጓዝ አለም እስክደርስ ድረስ ማቆም አይደለም አለ ሙሳ እዚህ ጋር የዕውቀት ፍለጋ ወኔያቸውን እንመለከታለን ቁርጠኝነታቸውን እናስተውላለን እንቅስቃሴ ጀመሩ
ተጓዙ فلما بلغ مجمع بينهما የወንዙ መገናኛ ቦታ ላይ እንደደረሱ ነብዩላህ ሙሳና ዩሻዕ ያ ወጣቱ ደከማቸው ረፍት ወሰዱ በዚህ መሃል ፖርሳ ውስጥ የነበረው አሳ ህይወት ዘራና ወደ ወንዙ ውስጥ ተወርውሮ ገባ በዛሙ ሰንጥቆ ሄደ فلما بلغ مجمع بينهما نسي حوتهما አሳቸውን ጉዳይ ረሱት فاتخذ سبيله في البحر سربا بحر ውስጥ ሰንጥቆ ቀዶ አፈተለከ ዩሻዕ ብን ኑን የነብዩላህ ሙሳ ወጣቱ ያ ተማሪ አየው ነብዩ ሙሳ እንደተኙ ናቸው ሲነቁ ነግራቸዋለሁ ብሎ አሰበ ረሳ እንደነቁም እንቅስቃሴ ጀመሩ ልክ የቀኑን አጋማሽ ጨርሰው ለሊቱንም ሲጓዙ አድረው ጠዋት ላይ ሲነጋ فلما جاوزا አልፈው ሁላ ከሄዱ በኋላ ነብዩ ሙሳ ምን አሉት آتنا غداءنا بل اسكي مساችን አምጣለን لقد لقينا من سفرنا هذا نصبا በዚህ ሰፈራችን በዚህ ጉዟችን ድካም አግኝቶናል እንግዲህ አንድን ሰው እንዲخدمህ ማዘዝ ይቻላል ማለት ነው ድሮም ምግብ ያሸከሙት እሱ ነው ዩሻዕ ኢብኑ ኑን ከምግቦቹ መሃል ሲፈልግ አሳው ትዝ አለ ወንዙ ሰርጎ ሄደው قال ارايت اذ اوينا الى الصخره እንዴ አየህ እንዴ እዛ ቋጠኙ ስር ገደም ብለን ያለነ አሳው እኮ አፈትልኳል እኮ ወጥቶ ሄዷል እኮ نسيت الحوت አሳውን ረሳውት ሳልነግር وما انسانيه الا الشيطان ያስረሳኝ ምን እንዳልነግር ማን ነው ሸይጣን ነው እንጂ واتخذ سبيله في البحر عجبا በባህሩ ውስጥ በሚያስገርም ሁኔታ ሰንጥቆ ሲሄድ ተመለከትኩት አለው ለማን ለነብዩላህ ሙሳ አለይሂ ሰላም ሱብሃንአላህ ነብዩላህ ሙሳ አለይሂ ሰላም ይሄን ሲሰሙ ደነገጡ ያ ቦታ አሳው የሚጠፋበት ቦታ ነው ኸዲርን የሚያገኙት قال ذلك ما كنا نبغ ይሄን አይደል ስንፈልገው የነበረ فارتدا على آثارهما تملسوا على آثارهما ፋናዎቻቸውን እየረገጡ ቀሰሰን እየተከተሉ እንዘና فقالت لاخته قصي ተከተዩ ማለት ነው እየተከተሉ ሲመለሱ የባህሮቹ መገናኛ ላይ ደረሱ ልክ እንዳሉትም አሳው ሰርጎ የሄደበት ቦታ ላይ ቀዳዳው ይታያል አላህ ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውሃውን አረጋው እንደበረዶና አሳው ያለፈበት ቦታ ብትከተለው لو قصيته بتكتلوا ታገኘዋል ልክ ዩሻዕና ነብዩላህ ሙሳ ኮቴያቸውን ተከትለው ዛ ቦታ እንደደረሱት አሳውንም በዛ ብትከተለው ትደርስበታለህ ዛ ቦታ ላይ ደረሱ እዚህ ቦታ ላይ ኸዲር ጋር ይገናኛሉ ቆይታቸውስ ምን ይመስላል በሚቀጥለው ፕሮግራም እና ይሆናል ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ